ከመገንባት ጋር ተያይዞ ኢትዮጵያን ብቻ ማሻገር ሳይሆን አፍሪካ ማርኬትን ከኢትዮጵያም በላይ የመሄድ ሐሳብ ስላለ ነው ለኢትዮጵያ ብቻ አትገደቡ ተብለን በአፍሪካን ፓርትነርስ ተነግሮን እናንተ አፍሪካ አዲስ አበባ የአፍሪካ ካፒታል ነች ኢዳይም ደግሞ የአፍሪካ መሆን አለበት ስላሉን ነው ሪብራንድ ያደረግነው ማለት ነው። ሶ ኢትዮጵያ የለችም እንዳትሉ ማለት ነው። አንትረፕረነርሺፕ ልማት ኢንስቲትዩት ምን አይነት ተቋም ነው ብትሉኝ it is a quasi governmental federal institution። quasi governmental ማለት ምን ማለት ነው? quasi government ማለት ምን ማለት ነው? ኦነርሺፑ ተቋሙ መንግስታዊ ተቋም ነው። የሚሰራበት አቋም ግን ቲፒካሊ የመንግስት የቢሮክራሲ ውስጥ የሚሰሩ ተቋማቶች ሳይሆን ኦፕሬሽኑ ማለት ኦፕሬሽናል ሞዴሉ እንደ ፕራይቬት አይነት ባህሪ ያለው ተቋም ማለት ነው። ምን ማለት ነው? ኤፊሺየንሲ ፍጥነት የተለመደ ሳይሆን ባህሪያችን ከተለመደው የመንግስት ተቋማት አሰራር ለየት ያለ ስለሆነ በአገር ደረጃ ኢንዶርስ የተደረገ ኳዛ ገቨርንመንታል ሞዴል ለየት ባለ በኢትዮጵያም በአፍሪካም ለየት ያለ የተቋም አደራጀት ሞዴል ይዞ እየሰራ ያለ ተቋም ነው ማለት ነው። ይህ ስም የመጣበትም ባለፈው መንግስት ራሱን እንደ አዲስ ሪስትራክቸር ሪፎርም በአዲስ መልክ ያደራጀበት ጊዜ ኢትዮጵያን የምናሻግረው የኢትዮጵያን ብልጽግና ማምጣት የምንችለው ስትራክቸራል የሆኑ ኢንስቲትዩሽናል ቦትልኔክስ የሚባሉ ሪሙቭ በማድረግ አንደኛ ክፍለ ዘመንን የዋጁ ተቋማትን መገንባት የሚል አለ። ስለዚህ ከዛ ጋር ተያይዞ ነው ኳዛ ገቨርንመንታል ፈጣን ኤክስፐሪመንታል የሆኑ ተቋሞችን መገንባት ከስራው ጋር ተያይዞ ነው ደግሞ የኳዛ ኔቸሩ የተሰጠው። ስራው ማለት ምንድነው? አንትረፕረነርሺፕ እና ኢኖቬሽንን አክሮስ ሴክተር ማባዛት የኛ ስራ ሻምፒዮን ነው። ቢሮክራሲ ተቋም ስላልሆነ ማለት ነው። ሶ ከተለያዩ ተቋማት ጋር እየሄዱ መረበሽ ነው። ስለዚህ የኛ ስራና ክሮስ ሴክቶራል ሚሽን ያለው ስፔሻል ሚሽን ያለው ተቋማቶች ኳዛ ገቨርንመንታል የሚባለው ሞዴል ይሰጣቸዋል። በእኛ ብቻ ሳይሆን ባደጉት ኢኮኖሚዎችም እንደዚህ ተቋማቶች ስፔሻል ሚሽን ኦርጋናይዜሽን ይባላል። ስለዚህ ያኛውን ስፔሻል የሆነ ሚሽን አንትረፕረነርሺፕ እና ኢኖቬሽንን ተጠቅመን እያንዳንዱ መንግስት ያስቀመጣቸው ክሪቲካል ሴክተሮች የተባሉት ኦኬ እነዛን ሴክተሮችን በአንትረፕረነርሺፕ እና በፈጠራ ፊውል ማድረግ እና ፖቴንሻላቸው እንዲያወጡ ማስቻል የሚለው ነው ሚሽኑ የተሰጠው። ስለዚህ ያን ስፔሻል ሚሽን ባለድርሻ አካላቶችን አንድ ላይ አምጥቶ አገራችንን ወደ ብልጽግና የሚያመራን መንገድ ቻርት የማድረግ ካታላይዝ የማድረግ ስራ የሚጫወት ነው ማለት ነው። ኪ ዲስቲንክሽኑ ምንድን ነው? ኢዲአይ አንትረፕረነርሺፕ ልማት ኢንስቲትዩት የሚለየው በዚህ ስነ ምህዳር ውስጥ ለየት የሚያደርገው ምንድን ነው ከሌሎች ተቋማቶች ከተባለ አንደኛ የናሽናል ኢምፕሪቴክ ፕሮግራም የሚባል አለ። ከዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ ኤንድ ዲቨሎፕመንት ዩኤን ትሬድ ኤንድ ዲቨሎፕመንት ከሚባል የዩኤን ሜምበር ስቴት ኢትዮጵያ እስከመሆኗ ድረስ ልማትን በማፋጠን ሂደት ውስጥ ዘላቂ ልማትን በማምጣት ሂደት ውስጥ አንትረፕረነርሺፕን እንደ ዋና መሳሪያ መጠቀም የሚለው እንደ ፈረንጆች በ2012 የዩኤን ሪዞሉሽን ኦን ሰስቴይነብል ዲቨሎፕመንት በሚባለው 2012 ማለት ረጅም በፊት ማለት ነው ኢንዶርስ የተደረገ የአንትረፕረነርሺፕ ዲቨሎፕመንት ፕሮግራም እንደ ሀገር ሆስት ነው ማለት ነው። ያን ፕሮግራም ኢትዮጵያን ወክሎ ኢትዮጵያ ውስጥ የአንትረፕረነርሺፕ ቱል ሜቶዶሎጂ ለየት ያለ ሜቶዶሎጂ ነው። እሱን ኢምፕሊመንት በማድረግ እንደ ሀገር ያን ፕሮግራም ኢምፕሊመንት የሚያደርግ ነው ማለት ነው። ሌላው አሁን እያከበረን ያለነው የዓለም አንትረፕረነርሺፕ ሳምንት ከግሎባል አንትረፕረነርሺፕ ኔትወርክ ከሚባለው ተቋም ጋር በመተባበር ግሎባል ፓርትነርሺፕ ሆኖ ማለት ነው እንዲታቁት ማለት ነው። ግሎባል አንትረፕረነርሺፕ ሳምንትን ብቸኛ ሆስት ነው ማለት ነው በኢትዮጵያ ስነ ምህዳሩን በማስተባበር ይሄ ሳምንት እንዲከበርና ስነ ምህዳሩ እንዲነቃቃ ካለበት ማቹርድ የሆነ የበለጸገ ስነ ምህዳር እንዲገነባ ከሚደረጉበት አንዱ ቱል የሆነው የግሎባል አንትረፕረነርሺፕ ዊክ ውስጥ የሚደረጉ ፕሮግራሞች እና አክቲቪቲዎችን እንደ ሀገር በማሳለጥ ደረጃ የዓለም አቀፍ ከ4000 በዓለም አቀፍ ደረጃ ከሚሳተፉ ተቋማቶች ውስጥ ኢዲአይ
ኢትዮጵያን ወክሎ ሆስት ናሽናል ሆስት ነው ማለት ነው። ሌላ ኢዲአይ ለየት የሚያደርገው ቅድም እንደጠቀስኩላችሁ ወርክ ካልቸሩ ነው። ተቋማዊ አደረጃጀቱና ስራ ባህሪው ነው። ተቋሙ ውስጥ ያለው የወርክ ካልቸሩ ለየት ያደርገዋል። ቅድም እንዳልኳችሁ ገቨርንመንት ነው፣ የገቨርንመንት ተቋም ነው። ገቨርንመንት ደግሞ በጣም ፈጣን መሆን እንደሚችል አዲስ ነገር ሲመጣ ቶሎ ተመሮ ሀሳቡን መቀየርና ስትራክቸሩንም እያለዋወጠ በተለዋዋጭ ሁኔታ ውስጥ ራሱን እየቀየረ ኤክስፐሪመንት ማድረግ የሚችል ተቋም መሆን እንደሚችል ማሳያ የሆነ ሞዴል የሆነ ኢንስቲትዩሽን ነው ማለት ነው። ስትራክቸሩ ሊን ማለት በትንሽ ስታፍ በትንሽ ሰራተኛ ማግኒቱድ ያለው ሰፊ ስኬል ያለውን ስራ መስራት ማለት ነው። ስለዚህ ሊን ኦርጋናይዜሽን ነው። ስትራክቸራችን የተቋማችን ስትራክቸር ተቀጣሪ የሆኑ ሰራተኞች በፌደራል ደረጃ ያሉትና በክልል ደረጃ ያሉትም ከመቶም አይበልጡም። በዳይሬክተሪ ተቀጥረው የሚሰሩት በአብዛኛው የሚጠቀመው ስታፍ ኦን ዲማንድ የሚባል ሞዴል ሞቢላይዝ በማድረግ ብቻ አሰልጣኞች፣ ንግድ አማካሪዎችን አሰልጥነን ያበቀናቸው እስከ 9000 የሚደርሱ የአንትረፕረነርሺፕ አሰልጣኞች እና ንግድ አማካሪዎችን አፍርተናል በአገር። እነዚህ ሰዎች ዳይሬክትሊ የኛ ተቀጣሪ አይደለም። ስራ ሲኖር ኤኒ ታይም ሞቢላይዝ ይደረጋል። በኮንትራክት ሞዴል ነው ከኛ ጋር የሚሰሩት ማለት ነው። ስለዚህ ማርኬት ድሪቭን የሆነ ሞዴል ይሄ ሁሉ ሰው ሞቢላይዝ እያደረግን ግን ሪከረንት የሆነ ደሞዝ አንከፍላቸውም ማለት ነው። እንደ ቢዝነስ ነው። ሌላ ጊዜ ራሳቸው ቢዝነስ ይሰራሉ። አንትረፕረነሮችን ማሰልጠን፣ ስታርታፖችን ማሰልጠን፣ ፓብሊክ ሴክተር ላይ ያሉ ስልጠናዎችን፣ ንግድ ማማከር አገልግሎት መስጠት ሲያስፈልግ ብቻ እንጌጅ እያደረግናቸው ሞቢላይዝ የምናደርገው ሰፊ ስታፍ ኦን ዲማንድ የሚባል ላርጅ ፑል ኦፍ ወርክ ፎርስ ሞቢላይዝ ማድረግ ይችላል። ይሄ ማለት በትንሽ ኃይል ራሳችንን በእጥፉ ሌሎች ሲስተሞች በማባዛት የመስራት አይነት ኦርጋናይዜሽናል ሞዴል ነው ኢንትሮዲዩስ ያደረገው። ብራንድ ኒው አፕሮች ነው ማለት ነው። ኤፊሺየንሲ ፕሮጀክት የማስፈጸም ፍጥነት፣ ውሳኔ እኛ ጋር ጠይቃችሁ ደብዳቤ ጽፋችሁ ምን ብላችሁ ነገ ተመልሳችሁ የሚባል የለም ማለት ነው። ተነጋሪ የሆነ ስፔሻል የሆነ ጥያቄ ፓርትነርሺፕ ካላችሁ ሬዲ ከሆናችሁ ከሰዓት በኋላ መፈራረም እንችላለን ማለት ነው። ስፔሻል የሆኑ ፕሮጀክቶችን በፍጥነት ለ5 ዓመት የታቀዱ ፕሮጀክቶችን በ2 ዓመት የመጨረስ ኤፊሺየንት የሆነ ኦፕሬሽናል ኤፊሺየንሲ ያለ ተቋም ነው ማለት ነው እና በዛ ነው የሚታወቀው። ሌላ በጣም ዩኒክ የሚያደርገው የመንግስት ተቋም ሆኖ ግን ቀጥታ የመንግስት በጀት አንቀበልም። ስለዚህ ራሳችን ሞቢላይዝ በምናደርገው ኢዲአይ ራሱ ሞቢላይዝ በሚያደርገው ከገቨርንመንት ዳይሬክት በጀት ድጎማ ራሱ ነፃ ያወጣ ተቋም ነው። አሁን መንግስት ያመጣው የፓብሊክ ሰርቪስ ሪፎርም የሚባለው ሰምታችኋል ብዬ አስባለሁ። ተቋማቶች ራሱ በባጀትም በሪሶርስም በአቅም ራሳቸውን እንዲችሉ ነው ፑሽ እየተደረገ ያለው። አብዛኛው ወደዛ እየሄደን ያለውና ኢዲአይ ግንባር ተቀዳሚ ሞዴል ሆኖ ሌሎችን የማስለመድና ሰፊ መክፈል የሚችሉት ሰዎች ገንዘብ ሞቢላይዝ እናደርጋለን። የምንሰጠውን አገልግሎት የስልጠና፣ የንግድ ማማከር አገልግሎት፣ የኮንሳልቴሽን ሰርቪስ፣ የሪሰርች የምንሰራውን ስራ በምንሰበስበው ፈንድ ኦር ፊ ሌሎች ጋር ፕሮግራሙ ያልተዳረሰበት ቦታ ላይ በፍጥነት የማዳረስ ስትራቴጂ ነው ራሳችንን ሰሰን የምናደርገው ማለት ነው። ሶ ግለሰቦችን በቀጥታ ማስከፈል አልጀመርንም። ተቋማቶችና መክፈል የሚችሉትን ግን እያስከፈልን መክፈል ለማይችሉት ሰርቪሱ እንዲዳረስ ማድረግ ነው ማለት ነው። ስለዚህ ለዚህ የመንግስት በጀት አያስፈልግንም ማለት ነው። ከራሳችን ሰርቪስ እየሸጥን ሌሎቹን ጋር መድረስ ይቻላል በሚል ሞዴል ነው እየሰራ ያለው። ሌላው የኢኮሲስተሙን ከማንቃትና የአንትረፕረነርሺፕ ስነ ምህዳር እና ፈጠራ ስነ ምህዳር እንዲሻሻል ሆም ግሮን የሆነ አፕሮች ነው የምንከተለው። ትሪ ዳይሜንሽናል አፕሮች እንላለን። 3 አይነት እይታ ያስፈልጋል። ኢንተርፕረነርሺፕ በኢትዮጵያ ውስጥ እንዲበለጽግ ከተፈለገ የኢንተርፕረነርሺፕ ማይንድሴት እይታ፣ እሳቤ፣ የፈጠራ እሳቤ እንዲለማ ከተፈለገ አንደኛ ግለሰቦችን ትራንስፎርም ማድረግ፣ በግለሰብ ደረጃ ኢንተርቬንሽኖችን፣ የትሬኒንግ ፕሮግራሞቻችን፣ የኮችንግ ፕሮግራሞቻችን እየቀረጽን ማይንድሴት ትራንስፎርም ማድረግ ነው ትልቁ። ኢንዲቪጁዋል ማይንድሴት፣ ኮምፒተንሲስ ኤንድ ቱልስ፣ ኢንስትሩመንት ራሳቸውን የሚቀይሩበትን ማይንድሴት እና ቢሄቪየር ማሳጠቅ ነው ግለሰቦች። አንደኛ ኢንተርፕረነርሺፕ ላይ መስራት ከፈለገ እንደ ሀገር ኢንተርፕረነርሺፕ እንደ ልማት መሳሪያ መጠቀም ከፈለገ እነዚህ ግለሰቦች እንግዲህ ጀማሪ ወጣቶች ስታርታፖች ሊሆኑ ይችላሉ፣ ንግድ ላይ ያሉ
መካከለኛ ኢንተርፕራይዞች እና ትናንሽ ጥቃቅን ኢንተርፕራይዞች ሊሆኑ ይችላሉ። ኦር ረጅም ጊዜ የቆዩ ኮርፖሬት ተቋማቶችም የመንግስት ተቋማቶችም ሊሆኑ ይችላሉ። ከዚህ የተውጣጡ ግለሰቦችን መርጠን ማይንድሴትን ትራንስፎርም ማድረግ የሚችሉ ከመቶ በላይ የሆኑ ፓኬጆች እንደየሴክተሩ ለይተን እንሰራለን። ስለዚህ ኢንዲቪጁዋል ማይንድሴትን ትራንስፎርም ማድረግ ውስጥ ነው የሚጀመረው የኢንተርፕረነርሺፕ ስራ። ሁለተኛው ማይንድሴቱ የተቀየረው ኢንዲቪጁዋልስ ግለሰቦች ላይ የምንሰራቸው ስራዎች ግለሰቦች በግልም ይሁን በመንግስት ተቋማቶች ሲመለሱ ያን የኢንተርፕረነርሺፕ ባህሪና ክህሎት እንደ ኢንስትሩመንት ተጠቅሞ ተቋማቸው ውስጥ ያ የስራ ፈጣሪነት የችግር ፈችነት አመለካከት ባህል እንዲሆን ተደርጎ ሲገነባ ተቋሙ ራሱ ከተኛበት እንዲነቃና ትራንስፎርም እንዲያደርግ ስለዚህ ተቋምን ትራንስፎርም ወደ ማድረግ ስለዚህ ኢንዲቪጁዋልን ትራንስፎርም የተደረጉ ኢንዲቪጁዋሎች ተቋምን ትራንስፎርም ያደርጋሉ። ተቋም ውስጥ እንደ መዋቅር አድርጎ ያስገባሉ። ያን የስራ ፈጣሪነት የችግር ፈችነት የእሴት ፈጣሪነት የፈጠራ አስተሳሰብ ያመጣሉ። በሶስተኛ ደረጃ ሶስተኛ ዳይሜንሽን ያልኳችሁ ስነ ምህዳርን በስነ ምህዳር ደረጃ ሰፋፊ ኢንተርቬንሽኖችን ማለት ነው። የነቃ ግለሰብ የነቃ ተቋምና የነቃ ስነ ምህዳር ነው አንድ ላይ። ስነ ምህዳር የምንለው ተቋማቶች ነው አንድ ላይ ሲመጡ ስነ ምህዳር የሚፈጥሩት። ስለዚህ የተቀየሩ ግለሰቦች ተቋማቶች ደግሞ አንድ ላይ ሲመጡ የተሻለ አንትርፕሪኖሪያል የሆነ ኢኮሲስተም ይፈጥራሉ። ያ ሲደመር ነው በአገር ደረጃ የተያዘውን ፕሮስፔረስ ኢትዮጵያ የሚባለው አንትርፕሪኖሪያል ኢትዮጵያ አንትርፕሪኖሪያል ሴት የሚባለው ለማሳካት ነው ማለት ነው። ሶስተኛ የኢኮሲስተም ሮል በዚህ ስነ ምህዳር ውስጥ የኢዲአይ ዋና ሚና ምንድን ነው? ከሌሎቹ የሚለየው ምንድን ነው ካላችሁ መረበሽ ረብሻ ነው። ይሄ ማለት ምንድነው? አክሮስ ሴክተር ኢን ደ ካታሊስት ማንዴት ኦውነርሺፕ ከሚለው ማይንድሴት ወጣ ብሎ ከሁሉም ተቋማቶች ጋር ጆይንትሊ በመስራት በሁሉም ተቋም ውስጥ ያለውን አቅም አፕሊፍት ማድረግ ነው። በሁለተኛ ደረጃ ደግሞ ተቋማቶች መሃል ኢኮሲስተም አክተሮች መሃል ያለውን ብሪጅ እንዲፈርስ በማድረግ ክሮስ ሴክቶራል ኮላቦሬሽን ካታላይዝ ማድረግ ነው። የተበታተነውን የስነ ምህዳር ስፔስን የመቀራረብ ሁኔታ እንዲፈጠር ኢኮሲስተም ኮሚኒቲ እንዲፈጠር መስራት ነው ማለት ነው። በ12 ዓመት ኢምፓክት ነው የቆየ ነው ማለት ነው። በዚህ ሌላው ደግሞ የኢንተርፕረነርሺፕ ሲወራ እናንተ ሚዲያ ሰዎች ስለሆናችሁ ኢንተርፕረነርሺፕ ሲባል ዘገባዎችም ላይ ሌሎች ሰዎችም ሲናገሩ ሚስ ፕሌስ የተደረጉ ዲፊኒሽኖች ይሰጣሉ ለኢንተርፕረነርሺፕ። ኢንተርፕረነርሺፕ ማለት ስራ ፈጠራ ማለት አይደለም። ስለዚህ እናንተም ሪፖርት ስታደርጉ የስራ ፈጠራ ከምትሉ ኢንተርፕረነርሺፕ እንድትሉ ነው ማለት ነው። ፖሊሲ እያወጣ ነው ያለው። ፖሊሲም ላይ ዲፊኒሽኑ ምን መሆን አለበት በአማርኛስ ምን ተብሎ መጣራት አለበት የሚለው ተቀምጠዋል ማለት ነው። የኢንተርፕረነርሺፕ ፖሊሲ እያወጣ ስለሆነ ስራ ፈጠራ የኢንተርፕረነርሺፕ ስራ አንዱ ውጤት ነው። ኢንተርፕረነሮች ሲፈጠሩ ኢንተርፕረነርሺፕ የሚባለው ሂደት ነው፣ ማይንድሴት ነው፣ ቢሄቪየር ነው፣ አመለካከት ነው፣ ባህሪ ነው። ያን ባህሪ የተገበረ ሰው ችግር ፈቺ መፍትሄ ያመጣል። ያ መፍትሄ ወደ ካምፓኒ ሊያድግ ይችላል፣ የግል ካምፓኒ ሊሆን ይችላል። ያ መፍትሄ ደግሞ መንግስት ተቋም ውስጥ የተንዛዛን አሰራር ኢኖቬቲቭ የሚፈታ ሊሆን ይችላል። ኢስታብሊሽድ የሆኑ ትልልቅ ኮርፖሬቶች ውስጥ ችግር ፈቺ የሆኑ መፍትሄ ሊሆን ይችላል። ሶሻል ኢንተርፕራይዝ ሊሆን ይችላል። ስለዚህ ኢንተርፕረነርሺፕ ይሄን ሁሉ ነው የያዘው አንድ ላይ። የእሴት ፈጠራ ፕሮሰስ ነው እንጂ ኢንተርፕረነርሺፕ የስራ ፈጠራ ብቻ አይደለም ማለት ነው። ስራው ኢንተርፕረነሮች ብዙ ሲፈጠሩ በዛ ፕሮሰስ ውስጥ ነው ስራ የሚፈጠረው እንጂ ኢንተርፕረነርሺፕ ራሱ ዋናው ስራ ፈጠራ ብቻ አይደለም፣ ቬንቸር ክሬት ማድረግ ብቻ አይደለም ማለት ነው። ስለዚህ እሱ ብሮደር ቪው ኦፍ ኢንተርፕረነርሺፕ በኢኮሲስተሙ እንዲመጣ መስራት ነው ማለት ነው። በኢንተርፕረነርሺፕ ስነ ምህዳር ውስጥ ኢትዮጵያ ምን እንደምትፈልግ በኢንተርፕረነርሺፕ እና ኢኖቬሽን ምን ማሳካት እንደምትፈልግ ቻሌንጅ እና ኦፖርቹኒቲን እንረዳለን። ያሉ ኦፖርቹኒቲዎች እናንተም እንደምታውቁት በሀገራችን አሁን ያለው ኒው ዲቨሎፕመንት ሞዴል የልማት አቅጣጫ ምንድን ነው? መንግስት ራሱን በአዲስ መልክ ሪብራንድ አድርጓል። ምን ብሎ ከዲቨሎፕመንታል ስቴት ከልማታዊ መንግስት ወደ
አንተርፕሪኖሪያል መንግስት ትራንስፎርም አድርጌያለሁ ብሎ ዲክሌር አለ። ይሄን ማየት በሰፊው ማየት ከፈለጋችሁ ፕራይም ሚኒስተሩ ራሱ ፕሬዘንት ያደርጉት ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የአንተርፕሪኖሪያል ገቨርንመንት ስራው ምንድነው፣ ኢትዮጵያውን ወዴት ነው የተሸጋገረችው የሚለው ዲክሌር ተደርጓል ማለት ነው። ስለዚህ ይሄን አንደርስታንዲንግ ይሄ እንደ ዋና የኢኮኖሚክ ትራንስፎርሜሽን ሞዴል እንደተደረገ አሁን ኢትዮጵያ shift ያደረገችው from innovation and knowledge ቴክኒካል ከሆነ ኢኮኖሚክ ዲቨሎፕመንት አፕሮች ኢኖቬሽን እና ዕውቀት መር ወደ ሆነው የልማት አቅጣጫ እንደሄደች አንደርስታንድ እናደርጋለን ማለት ነው። በዚህ ስፔስ ላይ የኢንተርፕረነርሺፕ እና የኢኖቬሽን መበልጸግ በጣም ኢምፖርታንት ነው። ኢትዮጵያ የወጣቶች ሀገር እንደሆነች ሂውጅ ፖቴንሻል ለኢንተርፕረነርሺፕ እንዳለ አንደርስታንድ እናደርጋለን። የተለያዩ መንግስት ኢኒሼት ያደረጋቸው የኢንተርፕረነር ገቨርንመንት ኢኒሼቲቭ፣ የስታርታፕ አክት፣ የኢንተርፕረነርሺፕ ፖሊሲ፣ የኤስኤምኢ ዲቨሎፕመንት ፖሊሲ እንደውም ሌሎች የሆም ግሮን ኢኮኖሚክ ሪፎርም 1 እና 2 በደንብ ከኛ ፕሮግራም ጋር አላይን ሆኖ እንዲሰሩ እየሰራ ነው ያለ ነው ማለት ነው። የዲጂታል ኢትዮጵያን ፕሮግራም በደንብ አንደርስታንድ አድርገን ቪዥኖቻችን ከዛ ጋር አላይን እንዲያደርጉ እና እንደ ትልቅ የኢንተርፕረነርሺፕ መበልጸጊያ ኦፖርቹኒቲ እንደሆነ አንደርስታንድ እናደርጋለን። ሌላ ደግሞ ክሪቲካል ቻሌንጆች አሉ በዚህ ኢኮሲስተም አሰስ አድርገን እኛም እየሰራንበት ያለው አንዱ ለኢንተርፕረነርሺፕ ልማት እና ኢኖቬሽን ልማት ማደግ እንደ ማነቀው የሚታዩ አንዱ የብድር አገልግሎት ለጀማሪዎችም ምን ንግድ ላይ ያሉ ኢንተርፕረነሮች ትልቅ ተግዳሮት እንደሆነ እንገነዘባለን። እዛ ላይ እየሰራን ነው ያለነው። የሬጉላቶሪ ወይም የቢሮክራሲ አሰራሮች ለኢንተርፕረነርሺፕ እና ለኢኖቬሽን ምቹ ገና መሰራት አለ ምቹ እንዳልሆነ እና ገና መሰራት እንዳለበት። ሌላ ደግሞ ሃይ ሌቨል ኦፍ ስኪል ጋፕ ከዩኒቨርሲቲ ከቲቬት ከግራጁዌት የሚያደርጉ ተማሪዎች ኢንዱስትሪ እና የሚፈልገው ተምረው የሚወጡትና ኢንዱስትሪ የሚፈልገው ትልቅ ሚስማች አለ እና የኤጁኬሽን ላይ ትልቅ ሚስማች እንዳለ እና ስኪል ዲቨሎፕመንት ላይ ብዙ መሰራት ኢንተርፕረነርሺፕ ኤጁኬሽን ላይ መሰራት እንዳለበት በጥናት ደርሰንበታል ማለት ነው። እሱን አውቀን እየሰራን ያለ ነው። ሌላ ደግሞ ማህበራዊ የማይንድሴት ስታተስ ኮ ላይ በጣም የቆየ ስፔሻሊ የኢንተርፕረነርሺፕ ፓዝዌይ ኢንተርፕረነርሺፕ እንደ ካሪየር ከመምረጥ አኳያ ወደ ተቀጣሪነት እና ስራ ፈላጊነት የሚለው ማይንድሴት የተንሰራፋበት ስፔስ ነው ያለነውና እሱን ትራንስፎርም ማድረግ እሱን መቀየር ካልቸራል ሺፍት ማምጣት ላይ ትልቅ ተግዳሮት እንዳለ፣ ስለዚህ ኢንተርፕረነርሺፕን አንሎክ ማድረግ ከተፈለገ እነዚህን ባሪየሮች ሪሙቭ ማድረግ በጣም ወሳኝ እንደሆነ እናውቃለን ማለት ነው። ኢዲአይ ሁሉም ሰራተኞቻችን ከኛ ጋር የሚሰሩ ፓርትነሮቻችን እኛም ስራውን ለምንድን ነው የምንሰራው ኢንተርፕረነርሺፕ እና ኢኖቬሽንን ለምንድን ነው የምንሰራው እና የሚገፋፋን መጀመሪያ ላይ የሚታዩት ስላይዱ ላይ ማሲቭ ትራንስፎርሜቲቭ ፐርፐዝ የሚባለው ስራችንን የሚገፋን እንቅልፍ የሚነሳን ሁሌ እንድንሮጥ እንድንሰራ የሚያደርገን እኛም ብቻ ሳይሆን ፓርትነሮቻችንን ጭምር ማለት ነው። እሱም ምንድነው ኢትዮጵያ ስትጠራ በድህነት ነው። አሁን የፐር ካፒታ ኢንካም እንደ ሀገር ሰፊ የዌልዝ ኢንኢኳሊቲስ የሀብት ልዩነት አለ በግለሰቦች መሃል። በሳብሳሃራን አፍሪካም በኢኖቬሽን ኢንዴክስ በኢንተርፕረነርሺፕ ኢንዴክስ ወደ መጨረሻ አካባቢ ተርታ ነው ያለ ነው። ሰፋፊ ችግሮች አሉብን እንደ ሀገር ማለት ነው። ስትራክቸራል የሆኑ ማይክሮ ሌቨል የሚያጋጥሙ ብዙ ችግሮች አሉና አንደኛ ኢንተርፕረነርሺፕን እንደ መሳሪያ በመጠቀም ግለሰቦችን ማህበረሰብን ኢትዮጵያን እንደ ሀገር የማትበገርና በራሷ አቅም ላይ ቆማ የበለጸገች ኢትዮጵያን ለመፍጠር ከግለሰብ ጀምሮ እስከ ኢትዮጵያ ድረስ የሚሄድ ማሲቭ ትራንስፎርሜቲቭ ፐርፐዝ ነው። እሱን እያሰብን ነው ስራችንን የምንሰራው ማለት ነው። ዛሬ መንገድ ላይ የወጡ ችግር አጋጥሟቸው መብላት ያስቸገራቸው ከማይክሮ ኢንተርፕረነሮች ተነስቶ ሀሳብ ኖሯቸው ግን መሬት ማውረድ ያቃታቸውን አንሎክ በማድረግ ነው ወደ ሀብት ፈጠራ መንገድ ግለሰቦችን የምናስገባና ይሄ ነው ስራችንን ድራይቭ የሚያደርገው። ቪዥን ሚሽን የሚለውን እናንተ ማየት ትችላላችሁ። ትልቁ ማየት የሚፈልገው ኢትዮጵያ በግሎባል ኢንተርፕረነርሺፕ ኤንድ ኢኖቬሽን ኢንዴክስ ተሻሽላ
በቀላሉ ንግድ የሚጀምርበት አንተርፕረነሮች በቀላሉ መፍራት የሚችሉበትን አገር ማየት ነው ማለት ነው። የኛ ኮር ቫልዩ ክሬቲቪቲ፣ ኢኖቬሽን፣ ፍጥነት እና ፈጠራ፣ አጂሊቲ የምንለው ዳይቨርሲቲ እና ኢንክሉዥን በጀንደርም የኛ መስሪያ ቤት ብትመጣው ይሄ ሁሉ ይታያል ማለት ነው። ሞር ዛን 60% የኛ ስታፍ ሴቶች ናቸው። ዲስኤቢሊቲ የተለያዩ አይነት በጀንደርም በብሔርም ዳይቨርሲቲ የሚኖርበት ስፔስ ውስጥ ኢኖቬሽን ስለሚኖር ዳይቨርሲቲ እና ኢንክሉዥን ትልቅ ቦታ፣ ለርኒንግ ኤንድ ፊድባክ መማር ሆል ማርካችን ነው። ኮኦፕሬሽን ኤንድ ኮላቦሬሽን ብቻችን መስራት ብዙም አንወድም፣ መተባበር በጣም ይመቸናል። ከእናንተም ጋር በመተባበር ነው ስነ ምህዳሩን መገንባት የምንችለው ብለን ነው የምናስበው። ፊውቸር ቲንኪንግ የዛሬውን ኢትዮጵያ ሳይሆን ኢትዮጵያ 27 80 100 ዓመት ምንድነው እየመጣ ያለው የሚለውን እያሰብን ነው ፕሮግራሞቻችን ዲዛይን አድርገን የምንሰራው ማለት ነው። ምንድነው የምንሰራው ኢዲአይ ምንድነው የምንሰራው ብላችሁ ከጠየቃችሁ እንደ ሚዲያ ባለሙያ ኢዲያ መግለጽ የምትችሉበት አገልግሎት አንደኛ ኢኖቬቲቭ የሆነ ፈጠራ የታከለበት ፍላጎትን መሰረት ያደረጉ ማይንድሴትን ትራንስፎርም የሚያደርጉ ግለሰቦችን የሚቀይሩ ከተኙበት እንዲነቁ የሚያደርጉ ትሬኒንግ ፕሮግራሞችን ራን እናደርጋለን። ይሄ ማለት በተለያዩ ሴክተር ለጀማሪ አንትርፕረነሮች፣ ንግድ ላይ ያሉ ኤስኤምኢስ ኢንተርፕራይዞች እስከ ትላልቅ ተቋማቶች የመንግስትም የግልም ስቴት ኦንድ ኢንተርፕራይዞችም ጋር ሄደን ዲስራፕቲቭ የሆኑ የትሬኒንግ ሶሉሽኖችን ቢልድ እናደርጋለን። አሰልጣኞችም በሰፊው ከፌደራል እስከ ወረዳ ድረስ ቲቤት እና ዩኒቨርሲቲስ አካባቢ አሰልጣኞች እና ንግድ አማካሪዎችን አሰልጥነን ሰርቲፋይ ማድረግ ነው እንደ ሀገር ማለት ነው። ግሎባል ሰርቲፊኬሽን ፕሮግራሞችን ሆስት እናደርጋለን ማለት ነው። ስለዚህ ስኬለብል የሆኑ ቱሎችን አዶፕት እያደረግን ኢኮሲስተሙ ውስጥ አዶፕት እንዲደረጉ እስከ ታች ድረስ ገበሬዎች አይቀሩ የዲስአድቫንቴጅ የሆኑ ኮሚኒቲስ፣ ዲስኤብል የሆኑ ኮሚኒቲስ በየሁሉ የታርጌት ግሩፑ ኒድ ዲማንድ ቤዝድ የሆኑ ትሬኒንግ ሶሉሽኖችን እንሰጣለን ማለት ነው፣ ከግለሰብ እስከ ተቋም ድረስ ማለት ነው። ሌላ የንግድ ማማከር አገልግሎት ይሄ ማለት ስልጠና በኋላ ስልጠና ውስጥ ያገኙትን ኤክስፐርቲዝ፣ ናውሌጅ፣ ቱልስ፣ አዲስ ኢንስትሩመንት እና ማይንድሴት ተቋም ውስጥ መተገበር እንዲችልና የተቋምን ፐርፎርማንስ ማሻሻል እንዲችል ኦርጋናይዝ እና ስፔሻላይዝድ የሆኑ የንግድ ማማከር አገልግሎት ፕሮግራሞችን እንደየተቋሞቹ እንደየኢንተርፕራይዞቹ እንሰጣለን ማለት ነው። ሌላ የስነ ምህዳር ግንባታ ፕሮግራም ነው። እንደ ትልቅ ፕሮግራም ነው። ስነ ምህዳሩ በጣም ፍራግመንትድ ነው። የእኛ ኢኮሲስተም ያንተ ተቀራርቦ ኮመን የሆነ ሼርድ የሆነ የኢትዮጵያን የማልማት ቪዥን ላይ የተለያዩ ተቋማት ተበታትኖ ከሚሮጡ አንድ ላይ ሆኖ ሼርድ ቪዥኑን አንግቦ ሪሶርስ ኦፕቲማይዝ ያደርጉ በጋራ መስራት የምንችልበትን ኮሚኒቲ ቢልድ የምናደርግበት፣ ሪሰርች የምናደርግበት፣ የፖሊሲ አድቮኬሲ የምንሰራበት፣ ፖሊሲ መቀየር ካለበት የፖሊሲና አሰራሮች መፈተሽ ካለባቸው እነሱን እያጠናን እያወጣን ለፖሊሲ ሜከሮች እያቀረብን ያ ፖሊሲ እንዲቀየር ማስቻል፣ ዴታ ድሪቭን የሆነ ዲሲዥን መንግስት መውሰድ እንዲችል የት ነው ያለ ነው በዓለም ደረጃ በሀገር ደረጃስ በካልቸሩ በአንድ ኢንተርፕረነርሺፕ ታርናውቱ የት ነው ያለ ነው፣ ስታርታፖች ስንት አሉ፣ ምንድነው ኢንተርፕረነርሺፕን እያቀጨጨ ያለው የተሻሻለ ያለው ነገር ምንድነው ብለው በጥናት በታከለበት መልኩ እናቀርባለን። ሌላው ደግሞ ኢንተርፕረነርሺፕን አቅም ግንባታ ላይ የተሳተፉ ተቋማቶች ኢንተርፕረነርሺፕ ሰፖርት ኦርጋናይዜሽን ባሉ ኢንኩቤተርስ፣ አክሰለሬተርስ፣ ኮወርኪንግ ስፔስ፣ አር&ዲ ኢንስቲትዩሽንስ፣ ቲቤት ዩኒቨርሲቲዎች ውስጥ የኢንኩቤሽን እና አክሰለሬሽን ፕሮግራሞችን በመዘርጋት እየሰራን ያለ ነው ማለት ነው። ሌላው የአክሰስ ቱ ፋይናንስ እና የገበያ ትስስር መፍጠር ነው። ይሄ ማለት እኛ በቀጥታ ገንዘብ መስጠት አይደለም የኢዲአይ ስራ፣ ግን ብድር የሚሰጡ ተቋማቶች የግልም የመንግስትም ይሁኑ ቬንቸር ካፒታሊስቶችም ይሁኑ ከአንትርፕረነሮች ጋር ማገናኘት፣ አንትርፕረነሮች ደግሞ ፋይናንሻል ሊትሬሲ እንዲኖራቸው ማዘጋጀት፣ ኢንቨስትመንት ሬዲ እንዲሆኑ ማስቻል፣ ግራንቶችን ካሉበት ዲቨሎፕመንት ፓርትነሮች ጋር ከባንኮች ጋር በማገናኘት ኢኖቬቲቭ የሆነ ፋይናንሻል ስኪም እንዲመጣ መስራት ነው የኛ። ስለዚህ ፋይናንስ ኮላተራል ኦብሰስድ የሆነ የፋይናንሻል ላንድስኬፕን አሎክ በማድረግ ኢኖቬቲቭ እንዲሆኑ አንትርፕረነሪያል ፍሬንድሊ እንዲሆኑ ማስቻል ነው። ሌላ ደግሞ ኢምፓክትፉል የሆኑ ፕሮግራሞችን በየተቋማቶች ከፌደራል እስከ ወረዳ ድረስ ፕሮግራም መትከል ላይ እንሰራለን ማለት ነው። ኢንኩቤሽን ሴንተሮችን
የአንትረፕረነሪያል ቲቤት ፕሮግራም የሚባል አለ፣ የአንትረፕረነሪያል ዩኒቨርሲቲ ሞዴል የሚባል አለ። እነዚህ የሚሰሩ ፕሮግራሞችን በየተቋሙ እኛ ጋር ያለውን አቅም ሌሎቹ ጋር መትከል ላይ በሰፊው እንሰራለን። ሌላ ዳይቨርሲቲ ኢንክሉዥን እና ሴፍጋርድ ኢንክሉሲቭ የሆኑ ፕሮግራሞች እንዲኖሩ ዲፓርትመንት ክሬት አድርገን መዋቅር ፈጥረን እየሰራን ያለ ነው። ሰስቴናቢሊቲ ኢንተርፕራይዞች ገና ሲጀምሩ ሰስቴናብል የሆኑ ኢንተርፕራይዝ መመስረት እንዲችሉ ኢንቫይሮንመንታል ፍሬንድሊ ሶሉሽን ማምጣት እንዲችሉ ኢኖቬሽኖቹ እንዲካተት ፖሊሲ ጋይድላይን ኢምፕሊመንት እያደረግን ያለ ነው ማለት ነው። ሰስቴናብል ቢዝነስ ፕራክቲስ ኢቲካል ቢዝነስ ፕራክቲስ እንዲመጣ መስራት የሚለውን ያጠቃልላል ማለት ነው። ስፔሻል የሆኑ ፕሮጀክቶችን ኢምፕሊመንት እያደረግን ነው። እሱ አንድ በአንድ አልሄድበትም። ምን በምንሰራቸው ሰፋፊ ፕሮጀክቶች እና ፕሮግራሞች በ12 ዓመት ውስጥ በኢዲአይ ብቻ የተሰራውን ካፕቸር ለማድረግ ነው። ኢዲአይ እየሰራ ነው እየተባለ ስለሆነ ከሌሎች ጋር የተሰራውን በሙሉ አጠቃለን አይደለም፣ የኢትዮጵያን ዴታ አጠቃለን አይደለም እያቀረብን ያለ ነው። ያ ሲጠቃለል ብዙ ቁጥር እንደሚሆን እገምታለሁ። ግን በኢዲአይ ቅድም ያልኳችሁ አገልግሎት በመስጠት ሂደት ውስጥ ምን ለውጥ መጣ ካላችሁ 5600 በላይ አሰልጣኞችን በአገር ደረጃ ሰርቲፋይ ማድረግ ችለናል። በተለያዩ ደረጃ ጁኒየር ሰርቲፊኬሽን እስከ ኢንተርናሽናል ሰርቲፊኬሽን ድረስ የሚደርሱ አሰልጣኞችን ማፍራት ችለናል። ድሮ ከ8 ዓመት በፊት 250 የማይበልጡ አሰልጣኞች ነበሩ። መንግስት እንደ አዲስ ራሱን ካደራጀና ይሄን ተቋም እንደ ፌደራል ተቋም ኳዘ ገቨርንመንታል ኢንስቲትዩት ካቋቋመ በኋላ ኤክስፖኔንሻል በሆነ ግሮዝ ነው እነዚህ ታውዘንድስ ኦፍ አሰልጣኞችን በ3-4 ዓመት ውስጥ የፈሩ ናቸው ማለት ነው። በአጠቃላይ እስከ 1.2 ቁጥሮቹ አፕዴት የሚደረጉ ይኖራሉ። በኋላ ዌብሳይት ላይ ገብታችሁ ታዩታላችሁ። 1.2 በላይ አንትረፕረነሮችን በዚህ ስታርታፕ ንግድ ላይ ያሉ አሰልጣኞችን ጨምሮ 1.2 አንትረፕረነሮች እና ፕሮግራም ተጠቃሚ ጋር መድረስ ይችላል ማለት ነው። ይሄ ማለት ይሄ ፐርፎርማንስ በአጭሩ የመጣው ቁጥር የጨመረው በጣም 3-4 ዓመት ወዲህ ነው ማለት ነው። ከዛ በፊት እንደ ፕሮጀክት ስለነበረ በስሞል ስኬል ነው ስንሰራ የነበረው። አሁን እንደ መንግስታዊ ተቋም አገራዊ የሆነ ተቋም ሆኖ ከተቋቋመ በኋላ አክሰለሬቲቭ የሆነ ሪች ከፌደራል እስከ ገጠር ከተማ እኔ ራሴ በስም ማላቃቸው ቦታ ላይ ዛሬ እኛ እዚህ ቁጭ ብለን ፕሮግራም ሪፖርት እየተደረገ ነው ያለው ልም ያለ ገጠር ውስጥ ማለት ነው። እና ሪች በጣም የሰፋበት እንትን ነው። ከ50,000 በላይ አዳዲስ ቢዝነሶች መፈጠር ችሏል። ስለ ቅድም የጠቀስኳቸው ሰርቪሶችን በመስጠት ሂደት ውስጥ 477 በላይ አዳዲስ ስራዎች መፈጠር ተችሏል ማለት ነው። ስሮ ቢዝነስ ስሮ አንትረፕረነሪያል የተቋቋሙ ቢዝነሶች አማካኝነት ነባር ስራ ላይ ያሉ ስራዎች ከ58,000 በላይ የሆኑ ንግዳቸውን ማስፋፋት ችሏል ማለት ነው። በፕሮዳክትም በጂኦግራፊክ ከቨሬጅም ፕሮግራማቸውን ፕሮዳክታቸውን ቢዝነሳቸውን ማስፋፋት የቻሉበት ኢምፓክት መጥተዋል ማለት ነው። ከ200 በላይ ቦታዎች ላይ ሜጀር ሲቲስ፣ ሰከንደሪ ሲቲስ፣ ገጠር ከተማ ተደምሮ ከ200 በላይ ስፔስ ላይ ኦፕሬት እናደርጋለን ሀገራዊ ፕሮግራም። ከ500 በላይ ተቋማቶች ጋር ፓርትነር ሆነን እየሰራን ነው ያለነው። በአክሰስ ቱ ፋይናንስ ወደ 24 ቢሊዮን ብር የአክሰስ ቱ ፋይናንስ ኦፖርቹኒቲ እንዲፈጠር ምክንያት መሆን ችለናል ማለት ነው። 24 ቢሊዮን ኢትዮጵያ ብር። ይሄ ማለት ለስታርታፖች ለኤርሊ ስቴጅ ቬንቸር የምንለው ንግድ ላይ ያሉ ሴቶችና ኤግዚስቲንግ አንትረፕረነሮችን ይጨምራል። ከ13,000 በላይ የኢኮሲስተሙን ማንቀያ ፕሮግራሞችን ማካሄድ ችለናል። ከ50 በላይ ኢንኩቤሽን ሴንተሮች በቴክኒክና ሙያ ተቋማቶችና ዩኒቨርሲቲዎች እንዲቋቋሙና ስታርታፖች ፓይፕላይን እንዲያገኙ ዩኒቨርሲቲና ቲቤት ላይ እየሰራን ነው። ወደ ፕራይመሪ ኤጁኬሽን እየወረድን ያለ ነው ማለት ነው። ካሪኩለም ቀርጸን የአንትረፕረነርሺፕ ካሪኩለም በትምህርት ተቋማቶች በአዲስ መልኩ እንዲቀረጽ በሚኒስትሪ ኦፍ ሌበር ኤንድ ስኪልስ ጋር በመተባበር በአዲስ መልኩ ካሪኩለም ቀርጸን ወደ ከ20 በላይ ፕሮግራሞች እየተገበሩ ነው ያሉት ማለት ነው። ቲቤት ተቋማቶች የራሳቸውን ኢንተርፕራይዝ መመስረት እንዲችሉ ኢንተርፕራይዝ ኢንተርፕረነሪያል ቲቤት በሚል ሞዴል ከመንግስት በጀት ጥገኝነት ነፃ እንዲወጡ የቲቤት ኢንተርፕራይዝ የራሳቸውን ኢንተርፕራይዝ ፈጥሮ የራሳቸውን ሬቨኒው ጀነሬት ማድረግ እንዲችሉ የሚያስችል ኢንተርፕራይዞች እንዲፈጠሩ ማድረግ ተችሏል ማለት ነው። የስታርታፕ ህግ ባለፈው
የወጣውን ታውሳላችሁ። ሜጀር ፓርትነር ሆነን ከሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ እና ሚኒስትሪ ኦፍ ሌበር ስኪልስ ጋር ሼፕ እንዲደረግ አክቲቭሊ ኢንቮልቭ አድርጓል። ኢዲአይ የናሽናል አንትርፕረነርሺፕ ፖሊሲ አሁን ሊጸድቅ ጫፍ ላይ የደረሰው በድራፍት በማድረግ ከሚኒስትሪ ኦፍ ሌበር ስኪልስ ጋር ኢምፕሊሜንቴሽኑም ላይ መሬት እንዲነካ ማስቻል ላይ በዋናነት እየተሳተፉበት ነው ያለው ማለት ነው። ፓብሊክ ሴክተር ኢኖቬሽን ላብ የሚባል መንግስት ተቋም ኤፊሽንት እንዲሆን አንደኛ ክፍለ ዘመን የሚጠይቀውን አቋም መያዝ እንዲችል የፓብሊክ ሴክተር ኢኖቬሽን ላብ ለመጀመሪያ ጊዜ በኢትዮጵያ በሚኒስትሪ ኦፍ ሌበር ስኪልስ ውስጥ ተገንብቶ ስራ እንዲጀምር ተደርጓል ማለት ነው። አንትርፕሪኖሪያል መንግስት መገንቢያት ውስጥ የፓብሊክ ሴክተር ኢኖቬሽን እና አንትርፕሪነርሺፕ ፕሮግራምን መትከል ተችሏል ማለት ነው። የአንትርፕሪኖሪያል ገቨርንመንት ሞዴል ኢምፕሊሜንቴሽን ሪፎርም የፓብሊክ ሴክተር ሪፎርምን ሻምፒዮን የሚያደርግ ነው። ከ20 በላይ ሪሰርች አክቲቪቲዎች ፔፐሮች ተሰርተዋል። ገበያ ከ100 በላይ በአገር ውስጥም በግሎባል ማርኬትም አክሰስ የሚያደርጉ አንትርፕሪነሮች የማርኬት አክሰስ እንዲያገኙ ማድረግ ችለናል ማለት ነው። በአጭሩ ኢዲአይ የሚሰራው እና ምንድነው የሚሰራው የሚለው ይሄን ነው የሚመስለው። ከሰዓት በኋላ በግሎባል አንትርፕሪነርሺፕ ሳምንት እስካሁን በዚህ ዓመት ምን ተደረገ፣ ምን ደረጃ ላይ ነው ያለው የሚለው በኋላ ፕሮግራሙ ላይ የሚቀርብ ይሆንና ጥያቄም ካላችሁ ከዛ በኋላ ቢሆን ይሻላል ብዬ አስባለሁ። እግዚአብሔር ይስጥልኝ።